እናንተ welcome to part 2 of the chocolate hub of Belgium. ዛሬ I'm gonna tell you የሚያሳዝን and የሚያበሳጭ ታሪክ። ማስጠንቀቂያ፣ ደስ የማይሉ ፎቶዎች coming up። ቤልጅየም በኮንጎ አናት ላይ ለረጅም ጊዜ ጨፍራለች። አሁንም አላቆመችም። ዛሬ ግን አንድ ስፔሲፊክ ታሪክ ልንገራችሁ። ከ1885 እስከ 1908 ድረስ የቤልጅየሙ ኪንግ ሊዮፖልድ ቱኔን ኪንግ ያርኪ ኮንጎ ውስጥ ያለውን የረበር ወይ ደግሞ ጎማ ሀብት ኤክስፕሎይት ማድረጉ ሳያንስ ራሳቸውን እንዲያወጡ ያዛቸው ነበረ። ከዛስ በተቻላቸው ፍጥነት ሃርቨስት ያደርጋሉ። ሙሉ ቀን ፀሐይ ላይ ባዶ ሆዳቸውን ባዶ እግራቸውን። በቀኑ መጨረሻ ላይ የሰበሰቡት ረበር የተቀመጠላቸው ብዛት ላይ ካልደረሰ ተቆጣጣሪዎቻቸው እጃቸውን ይቆርጡት ነበር። ወይ ደግሞ ጭራሽ በሰፈራቸው የተጠራቀመው ረበር የሚፈለገው ድረስ ካልሞላ ከዛ ሰፈር አንድ ህጻን ልጅ ተመርጦ እጅና እግራቸው ይቆረጥ ነበር። ላይክ ኢምፖንጊ። ከዛስ ወደ ቤልጅየም ይልኩታል የተቆረጠውን እጅ። አደልት፣ ቻይልድ፣ ኦልድ፣ ያንግ አይሉ እንደ ዋንጫ ማለት ነው። ከዛስ እንደ ጀብዱ በእጆቹ ቅርጽ ቸኮሌት እየሰሩ መሸጥ ይጀምራሉ። እነዚህ ሃንድ ሼፕድ ቾክሌትስ እስከ ዛሬ አንዳንዱ ሱቆች ውስጥ ይሸጣሉ። አብዛኛው ቦታ ቀርተዋል። ዛሬ ላይ ሌላ አፈ ታሪክ ነው ያለው ከኮንጎ ጋር አይገናኝም ምናምን ይላሉ የቤልጅየም ቲፎዞች። ካፕሽን ላይ ያለ አፈ ታሪኩ። እናንተ በስኑ የትኛው እንደሚዋጥላችሁ